ዛሬ ደግሞ ይዤላችሁ የቀረብኳቸው ከባሌ ሮቤ የመጡ ፍየሎችን አንድ ወጣት ልጅ 250 ፍየሎች ናቸው። እነዚህ የምታዩቸው ነጫጭ ፍየሎች ከዛ የመጡ ናቸው። እርባታው ያለው ጎሮ አካባቢ ነው። ስለዚህ ይሄ ወጣት ልጅ በፍየሎች እርባታ ላይ ሁሉ ሙሉ የገዛናቸው ወንዶች ናቸው። ስለዚህ እነዚህ ወንዶች የተወሰነ ጊዜ 1 ወር ከ15 ቀን እስከ 2 ወር ባለው ጊዜ ውስጥ አብልቶ አጠጥቶ ተንከባክቦ ኪሎ እንዲጨምሩለት አድርጎ የተሻለ ትርፍ ለማግኘት ነው። እንግዲህ እነዚህ 250 የሚደርሱ ፍየሎች በስንት ተገዙ የሚለውን እስኪ መጀመሪያ እንየው። እዛ አካባቢ ፍየል ከ8,000 እስከ 10,000 ነው የተገዙት። እንግዲህ ኪሎአቸው ይለያያል። አንዳንዶቹ 21 ኪሎ አሉ፣ 23 ኪሎ አሉ፣ 25 ኪሎ አሉ። ነገር ግን ዋናነት የምንገዛው ምንድነው? እዚህ አካባቢ ላይ በተለያየ በሽታ ንጹህ የሆኑ በባክቴሪያ፣ በቫይረስ፣ ፓራሳይቶች በእርግጥ ሊኖርባቸው ይችላል። ግን በአብዛኛው ባክቴሪያና ቫይረስ ነኮች በሽታዎች ላይ በጣም ትኩረት አድርገን የሰራነው ነው። በጥንቃቄ የመጡ ናቸው። ስለዚህ አሁን ወርደው ፀሐይ እየሞቁ ነው። እንግዲህ ይሄ ልጅ ጎሮ አካባቢ ነው ትልቅ እርባታ ያለው። እነዚህን 250 የሚደርሱ ፍየሎችን አምጥቶ ስናመጣው መሰረት ያደረግነው ምንድን ነው? የዛ የባሌ ሮቤን አካባቢ የአየር ንብረትና ጎሮ አካባቢ ላይ ያለው የአየር ንብረት ለነሱ ለእርባታ ምቹ ነው ወይ? የአየር ለውጥ፣ የተለያየ የመተንፈሻ ችግር፣ የአመጋገብ ስርዓታቸው እንዲሁም ደግሞ የመረበሽ ሂደት እንዳይከሰትባቸው ያደርጋሉ። እነዚህን የምታዩዋቸው ሰውነታቸው ከፍ ያለ ነው። 26 ኪሎ፣ 28 ኪሎ፣ 30 ኪሎ አሉ። ስለዚህ እዚህ ከመጡ በኋላ እሱ ቦታ ላይ ከመጡ በኋላ የአየር ንብረቱ ይመቻቸዋል። እዛ አካባቢ ያለው የአየር ንብረት ለነሱ ምቹ ነው ወይ የሚለው የመጀመሪያ ስራው። እንግዲህ እነዚህን ፍየሎች ለሚቀጥሉት 45 ቀን እስከ 2 ወር ከመገበ በኋላ እንዴት አድርጎ መንከባከብ ይችላል? የመጀመሪያ ስራ ነው። አንድን እንስሳ የመጀመሪያው የምንንከባከበው እንስሳውን አይደለም፣ በእንስሳው ሰውነት ውስጥ ያሉትን ማይክሮፍሎራዎች፣ ማይክሮ ኦርጋኒዝሞች ናቸው። እነዚህ ማይክሮ ኦርጋኒዝሞች ምግብ በልተው ተቅማጥ የሚያደርጋቸው ከሆነ፣ ምግብ በልተው ሆዳቸው እንዲነፋ የሚያደርግ ከሆነ፣ ምግብ የበሉት አልስማማ የሚላቸው ከሆነ የታመመው እንስሳው ሳይሆን መጀመሪያ በነሱ ጨጓራ ውስጥ ያሉት ባክቴሪያዎች መሞት የለባቸውም። ለባክቴሪያዎቹ ምቹ የሆነ የአመጋገብ ስርዓት መዘርጋት አለብን። እነዚህ ባክቴሪያዎች ምንድን ነው የሚመገቡት? እንስሳው ላይ ምንም አይነት ተጽዕኖ እንዳያመጡ እነሱ ጤናማ አመጋገብ ስርዓት በጨጓራቸው ውስጥ ያሉትን ባክቴሪያዎች በጥሩ ሁኔታ ከመገብናቸው ሙቀታቸው ከፍ እንዳይል የተመጣጠነ ሂደት በሰውነታቸው ውስጥ የአሲዶሲስ ወይም ደግሞ ብሎቲንግ የምንላቸው ሌሎችም ነገሮች እንዳይከሰቱ ካደረግን እንስሶቹ ምን ይሆናሉ? ኪሎ ይጨምራሉ፣ ሰውነታቸው ያድጋል፣ ጤናማ አመጋገብ ስርዓትን ይከተላሉ። ነገር ግን የምንሰጣቸው ምግብ ጥሩ ካልሆነ ብዙ ጊዜ መጀመሪያ የሚታመሙ ማለት ነው በጨጓራቸው ውስጥ ያሉት ምግብ ውህደት እንዲፋጠን የሚያደርጉ የአተነፋፈስ ስርዓታቸው የተሻለ እንዲሆን፣ የሚሸኑት ሽንት ጤናማ፣ የሚጸዳዱት በታቸው ጤናማ እንዲሆን የሚያደርጉት እነዚህ ባክቴሪያዎች ናቸው። ስለዚህ እነዚህ ባክቴሪያዎች ላይ ምንም ነገር እንዳይፈጠር የምግብ ምቾት፣ የአመጋገብ ሂደት፣ የመራባት ሲስተማቸው በሽታን የመከላከል አቅም እንዲገነቡ የምናደርገው መጀመሪያ ጨጓራቸው ውስጥ ያሉት ነው። ስለዚህ እነዚህ ፍየሎች አሁን በጠዋቱ ፕሮግራም ላይ ፀሐይ እየሞቁ ነው ከዛ እንደመጡ። ስለዚህ መጀመሪያ የምናበላቸው ምንድነው? በአንድ ጊዜ የምግብ ለውጥ በሰውነታችሁ ውስጥ ሌላ ችግር እንዳይፈጥር ቀስ እያደረግን ነው የምናለማምዳቸው። ስለዚህ የገቡበት ቀን ምንድነው የምንሰጣቸው? ደረቅ ሳር፣ ራፌጅ የምንለው ብቻ። ደረቅ ሳር የሌለበት አካባቢ ደግሞ ደቃቅ ገለባዎች በመጠናቸው ያለው። ስለዚህ እያንዳንዳቸውን እኔም ደግሞ ምን ያለው እነዚህ እንስሶች ከመጡ በኋላ ያላቸውን ለሀጭ ያለበት አለ፣ ተቅማጥ ያለበት አለ፣ ሆዲ ተነፋ አለ። አሁን ምግባቸውን በልተዋል፣ ግን ለውጣቸውን ደግሞ በደንብ ማየት አለብን። ገላቸው ላይ ቁስል የያዘበት አለ፣ ኦርፍ ያለበት አለ፣ ፓስቶሮሲስ አለ፣ እንዲሁም ደግሞ ፖክስ ያለበት አለ ወይ? ፒፒአር ምልክት ፔስት ሄፓታይቲስ ሩመንት እጅግ በጣም አደገኛ በፍየልና በበጎች ላይ ገዳይ ከሚባሉ በሽታዎች አንዱ ናቸው። ሌሎችም አሉ እንደና አንትራክስ ያሉ፣ ግን በአብዛኛው ጊዜ ንፍጣቸው እናያለን፣ አፋቸው አካባቢ ላይ ያለው ሊዥን እናያለን፣ እንዲሁም ደግሞ ሊምፍ ኖዶቻቸው አካባቢ ላይ እብጠት ካለ እናያለን። እነዚህም በሙሉ የምናየው ምንድነው? በጠዋቱ ፕሮግራምና በማታው ፕሮግራም ላይ ነው። ምግባቸውን ከበሉ በኋላ ያላቸው ሁኔታ ምን ይመስላል የሚለውን እናያለን። እንግዲህ በአብዛኛው ጊዜ አንዳንድ ትላልቅ እርባታዎች ላይ ምግቡን የማይበላ እንስሳ ለምንድን ነው የማይበላው? ቅድም እንደነገርኳቸው በሰውነቱ ውስጥ ያሉት እነዚህም ባክቴሪያዎች ጥሩ ምቾት አልተሰማቸውም፣ የበሉት ምግብ ጥሩ አልመጣም። እነሱ ሳይመቻቸው ሲቀር እንስሶቹ መታመም ይጀምራሉ። ስለዚህ ሁልጊዜ የምናየው ምንድነው? እንስሶቹ የተሰጣቸው ምግብ ይሸጣል ወይ? ጣፍጧቸው ይበሉታል ወይ? ከበሉት በኋላስ ደግሞ በሰውነታቸው ውስጥ ምቾት አለ ወይ የሚለው የመጀመሪያው። ስለዚህ እዛ ፊታቸው ላይ ቀርቤ አይናቸውን ያለው አተነፋፈስ ስርዓታቸውን ያለው ምላሳቸው አካባቢ ላይ ያለው የሚያስነጥሳቸው
እነዚህ ቅድም የነገርኳቸው በሽታ ምልክቶችን በሙሉ እናያለን ማለት። ከዛ በኋላ ነው ወደ ቦታቸው ደግሞ ቆጥረን የምናስገባቸው። ለምንድን ነው የምንቆጥረው ነው? ከነዚህ ውስጥ ብዙ ጊዜ እንስሶቹ ሲያማቸው ገለል ብለው ነው ለብቻቸው የሚቀመጡት። ስለዚህ ቆጥረን የተረከብነውን ቆጥረን የምናስረክቡ ነው። የታመመ እንስሳ ገለል ብሎ ለብቻው የተቀመጠ ካለ እሱም ማየት አለብን ማለት ነው። ገላቸውን እንዳስሳቸዋለን። ይሄ በእንስሳት ህይወት ውስጥ ነው። እንስሶች ከኛ ምን ይፈልጋሉ? ምግብ ብቻ ሳይሆን ፍቅር፣ እንክብካቤ፣ በቋንቋ ስናጋራቸው፣ ስናወራቸው መስማት፣ ወደምንፈልገው ነገር መሄድ፣ ማድመጥ ትልቁ ነገር ነው። ስለዚህ ሁል ጊዜ እንስሶቹ ከገቡ በኋላ የምንሰጣቸው ቫይታሚን እንሰጣለን። አንዳንድ ጊዜ ቫይታሚንም ደግሞ ሲበዛ ለጤናቸው የተለየ የጤና ችግር ሊያመጣባቸው ይችላል። ግን ቫይታሚኖችን የምንሰጣቸው ምንድን ነው? እንደ ቢ1 ቢ2 እንዲሁም ደግሞ ቢ12 ያሉ ኤሌክትሮላይታቸው ከፍ ያሉ ቫይታሚኖች የምግብ ውህደታቸው እንዲፋጠን ያደርጋል። ያ ግን ከክብደታቸው በላይ መሆን የለበትም። የትኛውንም አይነት ሕክምና ስንሰጥ፣ የትኛውንም አንቲቢዮቲክ ስንሰጥ፣ የትኛውንም ቫይታሚን ስንሰጥ እንስሳት ሐኪሞችን ማናገር መቻል አለብን። በእንስሳት ሕክምና ዙሪያ ላይ እጅግ በጣም በርካታ ባለሙያዎች አሉ። እነዚህም ባለሙያዎች ጠርተን ማናገር መቻል አለብን። እንግዲህ እነዚህም ፍየሎች እንደነገርኳችሁ ወጣቱ ልጅ አርብቶ ትርፋማ ለመሆኑ። ስለዚህ የእነዚህ ዋጋቸው በአብዛኛው የተገዙት ከ8,500 እስከ 10,000 ብር ነው የተገዙት። እንግዲህ አዲስ አበባ ላይ እነዚህን አንድ ወር ከምናምን ፕሮቲን፣ ቫይታሚን፣ ካርቦሃይድሬት ያላቸው ምግቦችን በደንብ ፍየሎቹን ብናበላቸው በዚህ በ45 ቀን ውስጥ እንዲቀየሩልን በሁለት ግሩፕ ከፍለን ነው። የመጀመሪያው ላይ ኢነርጂ አዘል የሆኑትን ምግቦችን ነው የምንሰጣቸው። ሊወጡ አካባቢ ደግሞ የኪሎቸው ከፍ እንዲል ፕሮቲን ይዘት ያላቸው ምግቦች ደግሞ እንሰጣቸዋለን። ፕሮቲንን እንዴት ያገኛሉ? ከምንሰጣቸው ምግብ ነው። ግን ፕሮቲንን ደግሞ ስንሰጥ ፕሮቲኖች ብዙ ጊዜ የተለየ የጤና ችግር እንዳያመጡባቸው፣ የምግብ አለመመቸት፣ እንዲሁም ደግሞ የፍላጎት መውረድ፣ ሙቀታቸው ከፍ ማለግ፣ ማቅለሽለሽ ቅባትነት ስላላቸው ፕሮቲኖች በአብዛኛው የዚህ አይነት የጤና ችግር እንዳያመጡባቸው አመጋገባቸውን በደንብ ምን እናደርጋለን? እንከታተላለን። በፍላጎታቸው፣ በአቅማቸው፣ በኪሏቸው ነው መመገብ ያለብን እንጂ እንስሶችን ሁልጊዜ በዛ ማድረግ የለብንም። ስለዚህ ይሄ ልጅ ከ8,500 እስከ 10,000 ብር እነዚህን ከገዛም በኋላ ከእያንዳንዳቸው ላይ በ45 ቀን ባለው ጊዜ ውስጥ ልብ በሉ፣ በእያንዳንዳቸው ላይ በ8,500 ከተገዙት ላይ በተመጣጣኝ ዋጋ እንኳን ሸጥክ ብሎ ከእያንዳንዳቸው ላይ 5,000 ብር ቢያተርፍ ከ250ዎቹ ምን ያህል ብር ያተርፋል? ልብ በሉ፣ ይሄ ነው እንግዲህ። 10,000 ብር ደግሞ ከገዛቸው ከእያንዳንዳቸው ላይ ቢያንስ የምግብ ወጪ 1,500 እንኳን በዚህ ጊዜ ውስጥ ቢያወጣ ከእያንዳንዳቸው ላይ ደግሞ 7,000 ብር ቢያተርፍ ምን ያህል ውጤታማ ይሆናል? ለዚህ ነው ብዙ ወጣቶች ወደ እንስሳት እርባታ ላይ በተለይ ደግሞ በጣም በአጭር ጊዜ ሰዎችን ውጤታማ የሚያደርገው ፍየሎችን አምጥቶ አሳርፎ አብልቶ አጠጥቶ ተንከባክቦ ወደ ገበያ ማቅረብ ሰዎች በቀላሉ ከፍተኛ ገንዘብን እንዲያገኙ ያደርጋል። በነገራችን ላይ እዚህ ላይ ሚሊዮነር ትሆናለህ አይባልም በምንም ተአምር። ገንዘብ ግን ታገኛለህ። ሁልጊዜ መሳሳት የሌለብን ጤናማ የገንዘብ ስርዓትን ልንከተል ይገባል። ስናትርፍ በመጠኑ ስንገዛም ደግሞ በተመጣጣኝ ጋር ከገበሬው ጫና ሳናረግ ግን ደግሞ ጤነኛ እንስሳት ለማህበረሰባችን ስናቀርብ የምንገዛቸው እንስሶች ጤናማ መሆን መቻል አለባቸው። ስለዚህ ለዚህ ነው የምናገኛቸው ገንዘቦች ተመጣጣኝ በሆኑ ቁጥር የምንሰራቸው ስራዎችም ደግሞ በጣም እኛን በከፍተኛ ሁኔታ ውጤታማ እንድንሆን ያደርጉናል። ነገር ግን እዚህ ላይ ምን ማየት አለብን? ፍየሎቻችን እንዴት ነው የምንመግባቸው? በጠዋቱ ፕሮግራም ላይ በየትኛውም ቦታ ላይ ፍየልን ለምታረቡ ሰዎች የምንናገረው በየትኛውም ቦታ ላይ ፍየሎችን በጠዋቱ ፕሮግራም ላይ ራፌጅ አብልተን ነው ማውጣት ያለብን። በባዶ ሆዳቸው ግጦሽ ፍየሎች መውጣት የለባቸውም። በርካታ እርባታዎች ላይ ምንድን ነው የሚገጥመኝ? እንደመጡ የሚሰጣቸው ኪሎ እንደጨምሩ እየተባለ ቅባት ያለው ምግብ በአንድ ጊዜ ይሰጣል። በተለይ ቅባት ያላቸው ምግቦች የአካባቢ የአየር ለውጥ እንዲሁም ደግሞ የውሃ መዘዞች በእንስሶች ላይ ከፍተኛ ተቅማጥ ወለድ በሽታዎች ያመጣሉ። ተቅማጦች በተለያየ መልክ ይመጣሉ። በባክቴሪያም በፓራሳይትም ይመጣሉ። ነገር ግን እዚህ ላይ ማየት ያለብን ተቅማጥ ወለድ በሽታዎች በአብዛኛው በፍየሎች ሰውነታቸው እንዲከሳ፣ ሰውነታቸው እንዲወርድ፣ ምግብ ፍላጎታቸው እንዲወርድና ሙቀታቸው ከፍ እንዲል፣ የሜታቦሊዝም ሲስተማቸው እንዲረበሽ ስለሚያደርግ ፍየሎች ገለል ይላሉ፣ ምግብ አይበሉ። ምግብ ደግሞ ካልበሉ ሰውነታቸው ይከሳል። ሰውነታቸው ደግሞ ከከሳ ፍየሎቻችን የሚገዛን የለም። ስለዚህ ሁልጊዜ ፍየሎቻችንን በጠዋቱ ፕሮግራም ላይ ራፌጅ ነገር ማብላት አለብን። ልናወጣቸውም ደግሞ ስንፈልግ በተለይ ካሁን በኋላ የሚኖረው የዝናብ ወቅት ስለሆነ እርጥበት የሌለው ጤዛ የሌለው ፀሐይ በደንብ ሲወጣ ፀሐይ ደግሞ ሲወጣም ደግሞ ፀሐይ በደንብ አሙቀን አናፍሰን የሚበሉት ምግብ ደግሞ አቅርበንላቸው እንዲናፈሱ ማድረጋቸው አለብን። ለምንድን ነው ብዙ ጊዜ እንዲናፈሱ ደግሞ የምናደርጋቸው? ከፀሐይ ብርሃን
በርካታ ንጥረ ነገሮችን ያገኛሉ። እነዚህ ንጥረ ነገሮች ለሰውነታቸው እጅግ በጣም አስፈላጊ ናቸው፣ ኪሎ እንዲጨምሩ፣ እንዲሁም ደግሞ በጨጓራቸው ውስጥ ያሉት ባክቴሪያዎች አክቲቭ እንዲሆኑ ያደርጋሉ። ስለዚህ ሁልጊዜ ፍየሎች ምን ይፈልጋሉ? ወጥተው ኢንቫይሮመንቱ ማየት፣ ተራራ ላይ መውጣት፣ እንዲሁም ጥሩ የፀሐይ ብርሃን መቀበል፣ መንቀሳቀስ በሙሉ ማየት ይፈልጋል። ይሄ ለሰውነታቸው ንቃት፣ ለጡንቻዎቻቸው መጎልበት፣ ለአተነፋፈሳቸው ስርዓት በጣም አስፈላጊ ናቸው። ስለዚህ ቤታቸውን ምን ማድረግ አለብን? አርማታ በብዛት መሆን የለበት። ምክንያቱም ቅዝቃዜ ላይ ሲተኙ ለተለያየ የመተንፈሻ ችግር ይጋለጣሉ። ስለዚህ ወለላቸው አርማታ እንኳን ቢሆን ምን ማድረግ አለበት? ሰጋቶራ በደንብ ማንጠፍ አለበት። ከውጭ ደግሞ የሚኖረው እንደዚህ አፈራማ አካባቢ ላይ ማድረግ አለበት። በተለይ በፍየሎች ህይወት ውስጥ ላስቲክ፣ ጨርቅ፣ ሽቦ ነገሮች ከአካባቢው ማራቅ አለበት። አሁን እዚህ ላይ እንደምታዩት እያንቀሳቀስን እያየናቸው ሽቦ ነገሮች የሉም። አሸዋማ ነው ቦታው ላይ ያለው። ከአሸዋው ላይ ብዙ ጊዜ እነሱ ምን ይወስዳሉ? ሲንቀሳቀሱ ሰውነታቸው ይጠነክራል። አሸዋው ነገር ላይ ብዙ ነገሮችን ያገኛሉ። ለዚህ ነው ፍየሎች ሊበሉ ሲወጡ ምን ማድረግ አለብን? መልቀቅ አለብን። ከዛ ከለቀቅን ቦታ ላይ ቅጠላቅጠሎችን ይበላሉ፣ አፈሮችን ይልሳሉ፣ ይታከካሉ፣ ይንጠራራሉ። ከአፈሮቹ ላይ ምን ያገኝ? ማግኔዥየም ያገኛሉ፣ ሰሊኒየም ያገኛሉ፣ ኮባልት ያገኛሉ፣ ዚንክ፣ ፎስፈረስ። እነዚህ በሙሉ ለአጥንታቸው እድገት፣ ሆድ ዕቃቸው ውስጥ ያሉት ባክቴሪያዎች አክቲቭ ሆኖ የምግብ ውህደታቸው እንዲፋጠን ያደርጋሉ። ጡንቻዎቻቸው ይዳብራሉ። ደንበኞችም እነዚህን የመሳሰሉ ፍየሎችን ሲገዙ ስጋቸው ምን ይሆናል? ጣዕም ያለው ይሆናል። ምክንያቱም እኛ ሀገር በአብዛኛው ሆርሞን አይመከርም፣ በተፈጥሮ እንዲያድጉልን የምናደርጋቸው። ከዚህ በተጨማሪ መርሳት የሌለብን ምንድን ነው? እነዚህ ፍየሎች ለሚቀጥሉ 45 ቀን 2 ወር እኛ ጋር ሲደርሱ ደግሞ በሰውነታቸው ውስጥ ያሉትን ትላትሎች ማስወገጃ ኪኒኖችን መስጠት አለብን። የምንገዛቸውም ኪኒኖች በአቅራቢያችን ካለ ከእንስሳት ዶክተርን ማማከር አለብን። ልብ በሉ፣ የተለምዶ ስራ ይሆን። ብዙ ቦታ ላይ እርባታ ላይ ሲሄድ ያዋጥኩት ኪኒን አረንጓዴውን ይልኛል። እስኪ የቱ ነው አረንጓዴ ብለህ ስታየው 3500 ሚሊግራም የሚል ወይም ደግሞ 350 ኪሎ ግራም ለሚመዝን በሬ የሚሰጡ ኪኒኖችን ለፍየሎች ይሰጣሉ። ስለዚህ ፍየሎች እጅግ በጣም 10 እጥፍ ከኪሎቸው በላይ ስለሆነ ለተለያየ የጤና ችግር ይጋለጣሉ። ስንገዛ በአቅራቢያችን ያለ እንስሳት ሐኪምን እናማክር። ምንድን ነው የታዘዘልን? ያለንበት አካባቢ የአየር ንብረቱ ወይና አደጋ ነው። ወይና አደጋ አካባቢ ላይ በፓራሳይት መልክ የሚከሰቱ በሽታዎች ምንድን ናቸው? ቆላ ነው። ቆላማ አካባቢ ላይ በባክቴሪያ በፓራሳይት የሚመጡ በሽታዎች ምንድን ናቸው? ምን ኪኒን ማዘዝ አለብን? ወይና አደጋ ነው። ወይና አደጋ ላይ እንደዚሁ ማዘዝ አለብን። ይሄ ጥቅሙ ምንድን ነው? የምንገዛቸው መድኃኒቶች ምን መሆን አለባቸው? የፍየልና የበግ በዚህ ኪሎ መሰረት 250 ሚሊግራም ካለ 25 ኪሎ ግራም ለሚመዝን ፍየልና በግ፣ 300 ሚሊግራም ካለ 30 ኪሎ ግራም ለሚመዝን፣ 900 ሚሊግራም ካለ 90 ኪሎ ግራም ለሚመዝን በግ፣ 90 ኪሎ ግራም የኛ ካልመዘነ 90 ኪሎ ግራሙን 30 ኪሎ ለሚመዝኑ ፍየልና በጎች ከፋፍለን መስጠት መቻል አለብን። ይህን ስናደርግ ፍየሎቻችን ምን ይሆናሉ? ሰውነታቸው ይዳብራል፣ ቁመታቸው ያድጋል፣ ጣፋጭ ይሆናሉ በቀላሉ ሰዎች ሲበሏቸው። እንዲሁም ደግሞ በጣም የሚገርመው ፍየሎቹ ከተለያየ በሽታ ስለምንጠብቃቸው በሰውነታቸው ውስጥ ያሉትን ፓራሳይቶች ስለምንግልላቸው በቀላሉ ወደ ምን ይቀየራሉ? ወደ ክብደት፣ ወደ ኪሎ፣ ወደ ተፈላጊነት። ስለዚህ እኛም ደግሞ በስራችን ምን እንሆናለን? ውጤታማ እንሆናለን። ስለዚህ ለሚቀጥሉት 4 ቀን እኛም ደግሞ ብትመጡ ለሚቀጥሉ 4 ቀን የፍየሎች እርባታና ክትትል ስልጠናን ስለምንሰጥ መታችሁ እንድትሰለጥኑ ለማለት ፈልጌ ነው። ኃይሉ ነኝ፣ እንስሳት ሐኪም። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ።